ሰሞኑን ሚዲያው እያነጋገረ ያለ አንድ ወሬ ያለ ማለት ነው። እሱ ምንድነው? ቅዱሴና ልዩ ተፋቱ የሚል ነው ማለት ነው። ዛሬ እሱን ነገር ለማጥራት መጥታለች ወደ ሚዲያው። ቲክቶክ ላይቭ ላይ መታ ነበረ። ምን አለች? ምን ተናገረች? እውነት ነው ወይስ ውሸት ነው የሚለው ነገር ነግራችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? ለቤት አዲስ የሆናችሁ ላይክ እያደረጋችሁ እንዲሁም ደግሞ ሰብስክራይብ እያደረጋችሁ እንግዲህ አበረታቱኝ። ያው ሰብስክራይብ አድርጉኝ። የቪዲዮ የሚዳረሳችሁ የምታዩ ሰዎች ሁሉ ሰብስክራይብ እያደረጋችሁ አበረታቱኝ። ሁለተኛ ቻናሌ ነው፣ ያኛው ቻናሌ ተበላሽቶብኛል። እንግዲህ ያ እስከሚስተካከል በዚህ እቀጥላለሁኝ ማለት ነው። የምትወዱኝ እኔን ማየት የምትፈልጉ ኑ ያኛው የዛኛው በትልቁ ቻናል ላይ ያላችሁ ኑ ሰብስክራይብ እያደረጋችሁ በዛ እየፈልጋችሁኝ ዙዙ ለምንድን ነው የማትለቀው ቪዲዮ የጠፋች እያላችሁ የምትፈልጉኝ ኑ በዚህ ያለውኝ ማለት ነው። ውድ ጓደኞች እና ወደ ርዕሴ ስገባላችሁ እንግዲህ ያው ልዩ ዛሬ ቲክቶክ ላይ በላይቭ መታ ነበረ የተፈጠረውን ነገር ለማጥራት ማለት ነው። ለተመልካቾቿ ለማጥራት መታ ነበረ። ያው ህዝቡ በነገራችን ላይ በእነሱ አንደበት ተፋታናል፣ እኔና ባሌ ካሁን በኋላ ተለያይተናል የሚል ነገር አልሰሩም። ህዝቡ ግን አንደኛ ቪዲዮ የምትሰራው ብቻዋን ነው። እንደሌላ ጊዜ ባሏ የለም ከጎኗ። አንዳንዴ ከልጇ ጋር፣ አንዳንዴ ደግሞ ብቻዋን ማስታወቂያዎች ምናምን ትሰራለች ማለት ነው። ስራዎቿን ታሳያለች። እና ከዚህ ተነስቶ ነው ህዝቡ ተፋቷል የሚለው። ሌላው ደግሞ ያው የሆነ የተሰበረ ሰው አይነት፣ የተጎዳ ሰው አይነት፣ ውስጡ የሆነ ብቻ ድብርት ያለበት አይነት ሰው ነው ቪዲዮቿ የምትሰራቸው ቪዲዮዎች ማለት ነው። ከዛ አንጻር አንደኛ ባልየው የለም፣ ሁለተኛ ደግሞ እሷ የምትሰራቸው ቪዲዮዎች የሆነ የማዘን አለ አይደል፣ የከፋው ሰው አይነት ቪዲዮ ነው የምትሰራው ማለት ነው። ህዝቡ ያንን ነገር ይዞላችሁ ተፋተዋል፣ ከባሏ ጋር ተፋተዋል። እንደዛ የሚያምር ፍቅር፣ የሚያምር ትዳር፣ እነሱ ከተፋቱን ያላገባም ኮመንት ሁሉ እንደዛ ነበር የሚለው ማለት ነው። እውነት ነው። በነገራችን ላይ ቪዲዮዎቻቸው አሪፍ ቪዲዮ ነበር የምትሰራው። ምግብ፣ የቤቷ ጽዳት፣ የልጇ የባሏ ብቻ በጣም በቃ ሁሉም ነገር አሟልቶ የሰጣት ሴት ናት ማለት ነው። በጣም ነው የምወዳት። እኔ ራሱ አያታለሁኝ፣ ቪዲዮቿን እከታተላለሁ። የእነሱን ቪዲዮ ሳይ በቃ ፍቅር ይሸተኛል። አግቢ ነው የሚለኝ ማለት ነው። እና እንደዚህ ለሰው አርአያ የሆኑ ፍቅር በእነሱ አይቶ ሰው በቃ አስተማሪያችን ነሽ የሚላት ሰው የእሷ ትዳር ከፈረሰ ለባሏ እንዴት ባሏ እንደምትንከባከብ ትሪት እንዴት እንደምታረገው እና በጣም ደስ የሚል ነበረ ማለት ነው። በቪዲዮ እንዳየነው ነው የምንፈርደው። ከካሜራ ጀርባ ያለውን ነገር እናኛ እንዳየነው ነው የምንፈርደው። እጅግ በጣም ደስ የሚሉ ጥንዶች ነበሩ። ነገር ግን ያው አብዛኛው ሰው አይን ገብቶባቸው ነው፣ አይን ነው የበላቸው። ትዳራችሁን ወደ ሚዲያ፣ ፍቅራችሁን ወደ ሚዲያ አታምጡ፣ የሀበሻ አይን ይላል። አንዳንዱ ደግሞ እሱን እየሰደበው ነው ያለው። ለምን እንደዚህ ታደርጋለች? እኔ መሰለኝ ሴት አታገኝም፣ ሴት ቺት አድርጎባት ነውም ይላሉ። ብዙ ነገር እየተወራ ነው ማለት ነው። ግን አይከብድም? የሆነ ነገር ምንም ፍንጭ ሳሰሙ ዝም ብላችሁ ደስ ያላችሁን የምታወሩ ሰዎች ማለት ነው። እና እሱን እየሰደቡት ይችን የመሰለች አታገኝም፣ እንደ ልብ ሰርታ እያበላችክ እንደዚህ ፍቅር እየሰጠች እንደዚህ እየተንከባከበች እንዴት እንደዚህ ታደርጋለህ ብሎ እሱን የሚሳደብ ነፍ አለ ማለት ነው። አሁን ጥፋቱ ማን ነው? ሀታ መጣላታቸው አንደኛ እርግጠኛ አይደላችሁም መፋታታቸው። ሁለተኛ ደግሞ የተፋቱበት ጉዳይ አናቅም። የእሷ ነው የእሱ ነው የሚለው ነገር የምናውቀው ነገር የለም ማለት ነው። ዝም ብለን ደስ አለኝ በደስ አለኝና በምሳለኝ የምንናገረው ንግግር ጥሩ አይደለም ማለት ነው። እሷም ባሏን እንደዚህ ስትሰድቡት ደስ አይላትም። ምንም ቢሆን ወልዳለች፣ የልጇ አባት ነው ማለት ነው። ወልዳበታለች፣ የልጇ አባት ነው። የልጇ አባት ሲሰደብ ደስ አይላትም። አጉል አዛኝ መስላችሁ ግን እንደዚህ የምትሳደቡ ሰዎች ብታዩት ይሻላችኋል ማለት ነው። እንደዚህ ስድብ ቢቀርባችሁ ይሻላል። ለማንም አይበጅም ስድብ። እና እሷ ዛሬ የመጣችሁ ምንድነው ያለችው? ሀሳቤን ስጠቀልላችሁ በመካከላቸው ምንም ነገር እንዳልተፈጠረ አብረው እንደሆኑ፣ ግን እሷ እንደዛ አይነት ቪዲዮ የምትሰራው አንደኛ ብቻዋን የምትሰራው እሱ ስራ ስለሆነ ነው፣ ብዙ ጊዜ አይመቸውም ብላለች። ሁለተኛ ደግሞ ያኔ በስራቸው በንግዳቸው የሆነ ያጋጠማቸው ነገር ሳይኖር አይቀርም ማለት ነው። ወደ ሚዲያው መናገር ያልፈለገችው ነገር ግን የሆነ ሀፕን የሆነ ነገር አለ ማለት ነው። በስራቸው እሱ ኤክስፖርት ኢምፖርት ነው የሚሰራው።
እና እንደዚህ አይነት ንግድ ውስጥ ነው ያለው ማለት ነው። እሷም እንደዛው ልብስ ምናምን ትነግዳለች፣ ማስታወቂያዎች በደንብ ማስታወቂያ ትሰራለች። እና በእንደዚህ አይነት ነው የሚኖሩትና እነዚህ ልጆች በስራቸው ላይ የሆነ የተፈጠረ ነገር አለ እንጂ በመካከላቸው ግን በትዳራቸው ላይ የተፈጠረ ነገር የለም ነው ያለችው ማለት ነው። እናንተ ሳታጣሩ አታውሩ። አንዳንድ ዩቱበሮች ደግሞ በተለይ አንድ ወረኛ ልጅ ማለት ነው አጋሰስ ዝም ብላ የምትቀደድ ታቋታላችሁ መቼም ያልሆነውን ሆነ የምትል ያልተፈጠረውን ተፈጠረ የምትላለች። በተለይ ደግሞ ባለትዳር ተፋቱ ቀድማ እሷን ተፋቱ የምትለው ማለት ነው። የሆነ ፍንጭ ካየች ዝም ብላ ደስ እንዳላት ትለጥፍባቸዋለች። እና ያኔ ሰው ተፋታ ብላችሁ ሳይፋታ ተፋታ የሆነ ነገር ሳይሆን ሆነ እያላችሁ የምትሰሩ ሰዎች ግን ተገቢ አይደለም ማለት ነው። ለህሊናችሁ ብላችሁ ብትኖሩ አሪፍ ነው። በውሸት ካመጣችሁት ብር ትክክለኛ እውነቱን ተናግራችሁ በትክክለኛ ብር ትክክለኛ ነገር ሰርታችሁ በትክክለኛ የመጣ ብር ይበረክታልም ማለት ነው። በውሸት የሰበሰብነው ብር አይበረክትም፣ ሲጀመር በረካም የለውም። እና አትዋሹ ውድ ጓደኞቼ፣ በተለይ ዩቱበሮች ማለት ነው። ልጆቹ አልተጣሉም። ምንድነው ኢንስታግራማቸው ላይ ፎቶቸው ፕሮፋይላቸው አንድ ነው። ቲክቶክ ላይ ፕሮፋይላቸው ያው የድሮ ነው፣ አልተቀየረ። እሱ የሆነ ቪዲዮ ብቻውን ሲለቅ የማስታወቂያ ቪዲዮ ሲለቅ ሪፖስት ታደርግለታለች። እና እነዚህ ልጆች ተለያዩ የምትሉት አልተለያዩ፣ ፈጽሞ ሊለያዩ የሚችሉ አይደሉም ማለት ነው። ምርጥ ትዳር የሚያስቀና ፍቅር ያላቸው መቼም አይለያዩ።